ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች። ዛሬ ይዤላችሁ የመጣሁት ታሪክ በህይወታችን ውስጥ ትልቁን ለውጥ የሚያመጣው የምስጋና ሚስጥርን ነው። ብዙዎቻችን የጎደለንን ስንቆጥር የሞላለንን እንረሳዋለን። በዚህ ቪዲዮ ውስጥ አንድ ምስጋና ብቻውን እንዴት የባዶነትን ህይወት ወደ በረከት እንደሚቀይር በተግባር እናያለን። ለቻናሉ አዲስ የሆናችሁ ይህ ጅምር የትልቅ ጉዞ መጀመሪያ እንዲሆንላችሁ አሁኑኑ ቤተሰብ ይሁኑ። የምስጋናው ሚስጥርና ባዶ ሳህን ይላል። በአንድ ወቅት በአንዲት ትንሽዬና ገጠራማ ውብ በሆነች መንደር ውስጥ አባ ገብሬ የሚባሉ ሽማግሌ ይኖሩ ነበር። አባ ገብሬ እድሜያቸው ገፍቷል። ፊታቸው ላይ ያሉት መጨማደዶች ያለፉባቸውን ብዙ ክረምትና በጋዎች ይተርካሉ። የሚኖሩት ከጭቃ በተሰራችና በሳር በተከደነች ደካማ ጎጆ ውስጥ ነው። ጎጆአቸው ውስጥ ያለው ሀብት ቢቆጠር ጥቂት ነው። አንዲት ያረጀች ምንጣፍ፣ በጭስ የጠቆረች የሸክላ ድስት እና አንዲት የእንጨት አልጋ። ነገር ግን አባ ገብሬ በዚያች መንደር ውስጥ ካሉት ሀብታሞች በበለጠ ሁል ጊዜ ፊታቸው በፈገግታ ያበራል። አባ ገብሬ አንድ የሚገርሙ ባህሪ አላቸው። በየቀኑ ፀሐይ ስትጠልቅ ወደ ደጃፋቸው ይወጡና እጆቻቸውን ወደ ሰማይ ዘርግተው ፈጣሪ ሆይ ዛሬም በሰላም ስላዋልከኝ፣ መተንፈስ ስላስቻልከኝ፣ ስላየሁት ብርሃን፣ የዕለት እንጀራዬን ስለሰጠኝ ስለ ሁሉ ነገር አመሰግንሃለሁ ይላሉ። የሚበሉት ነገር በሌለበት ምሽት እንኳን ያለችኝ አንዲት ዳቦ ስለሰጠኸኝ አመሰግንሃለሁ በማለት በፈገግታ ያወራሉ። ይህንን የሚያዩት የመንደሩ ሰዎች ግራ ይገባቸው ነበር። ጎረቤቶቻቸው አባ ገብሬ ሆይ ምንድነው ሚስጥሮት? የሚበሉት ነገር እንኳን በሌለበት ምሽት እንዴት ደስተኛ ይሆናሉ ብለው ይጠይቋቸዋል። አንዳንዶቹም አባ ገብሬ ሆዶ እየጮኸ ለምን ያመሰግናሉ? ባዶ ቤት ውስጥ ሆኖ ማመስገን አያስቅም እያሉ ይሳለቁባቸው ነበር። እሳቸውም ቀና ብለው ሰማዩን እያዩ እንዲህ ይሉ ነበር። ልጆቼ ሆይ ደስታ የሚገኘው ከሚበላው ምግብ ሳይሆን ከሚያመሰግነው ልብ ነው። ምስጋና ለሚኖረን ነገር ብቻ ሳይሆን ስላለን ህይወት ራሱ የሚሰጥ ክብር ነው ይላሉ። በዚሁ በተመሳሳይ መንደር ውስጥ ታዲያ ዘለቀ የተባለ እጅግ ባለጸጋ ነጋዴ ይኖር ነበር። ዘለቀ ሰፊ ግቢ፣ በመቶች የሚቆጠሩ ከብቶችና ሙሉ ጎተራ እህል ነበረው። ሆኖም ግን ሁልጊዜ ይጨነቃል። ከብቶቼ ቢታመሙብኝስ፣ እህሌ ቢበላሽስ፣ የሆነ ነገር በሆነስ እያለ በሐሳብ ይሰቃያል። የአባ ገብሬ ሰላማዊ ህይወት ሲያይ ግን በቅናት ይቃጠላል። በዛች ደሳሳ ጎጆ ውስጥ ሆነው የሚያሳዩት ሰላምና ደስታ ሁል ጊዜ ይረብሻው ነበር። ይሄ ሽማግሌ የእውነት ነው የሚያመሰግነው ወይስ ሰውን ለማታለል ነው ብሎ ራሱን ጠየቀና ሊፈትናቸው ወሰነ። ከዛም አንድ ተንኮል አቀደ። በጣም የሚያምርና የሚያንጸባርቅ ትልቅ የነሐስ ሳህን ገዛ። ሳህኑን በጥሩ ቀይ የሐር ጨርቅ ጠቀለለው። ከዚያም በማህተብ አሸገው። በውስጡ ግን ምንም ነገር አልጨመረበትም። ሳህኑ ፍጹም ባዶ ነበር። ከዚያም ፀሐይ በምትጠልቅበት ሰዓት ዘለቀ ያንን ስጦታ ይዞ በኩራት እየተራመደ ወደ አባ ገብሬ ጎጆ አመራ። አባ ገብሬ እንደተለመደው ደጃፋቸው ላይ ተቀምጠው የሰማዩን ውበት እያዩ ያመሰግናሉ። ዘለቀ ቀረብ አለና በታይታ እንዲህ አለ። አባ ገብሬ
ሁል ጊዜ ሲያመሰግኑ ሰማለሁ። ዛሬ ደግሞ ለእርሱ የሚገባ ታላቅና ውድ ስጦታ ይዤሎት መጣሁ። ይህ ስጦታ ሕይወቶትን ሊቀይር ይችላል፣ ይቀበሉኝ አላቸው። አባ ገብሬም በትህትና ተቀብለው ልጄ ሆይ ፈጣሪ ይስጥህ፣ በረከትህን ያብዛው ብለው መረቁት። ዘለቀ በውስጡ እየሳቀ እስኪ አባ ገብሬ ምን እንደሚመስል ከፍተው ይዩት አላቸው። አባ ገብሬም ቀስ ብለው ማህተቡን ፈቱት፣ ቀዩንም ጨርቅ ገለጡት። ነገር ግን በሳህኑ ውስጥ ምንም አልነበረም። ሳህኑ ፍጹም ባዶ ነበር። ዘለቀ በታላቅ ድምፅ እየሳቀ ይሳለቅባቸው ጀመር። አዩ አባ ገብሬ ያ የሚያመሰግኑት አምላኮት የሰጡት ባዶ ሳህን ነው። ለካ ምስጋናዎት ሁሉ ለከንቱ ኖሯል። አሁንስ ምን ይላሉ? አሁንም ባዶ ሳህን ስለተሰጡት ያመሰግናሉ አላቸው። አባ ገብሬ ግን ፊታቸው ላይ የነበረው ሰላም አልጠፋም፣ አላዘኑም። እንዲያውም ቀስ ብለው ባዶውን ሳህን ወደ ሰማይ ከፍ አደረጉና ረጋ ባለ ድምፅ እንዲህ አሉ። ጌታዬ ሆይ አመሰግንሃለሁ። ዛሬ ደግሞ ይህን ውብና ንጹህ ሳህን ሰጠኸኝ። እኔ ሸክላ ሳህን እንጂ እንዲህ አይነት የከበረ ሳህን አልነበረኝም። ቢያንስ አሁን ምግብ ብታመጣልኝ የምበላበት ንጹህ ዕቃ አለኝ። ባዶ ሳህን ማለት ነገ ሊሞላ የሚችል ተስፋ ማለት ነው አሉ። ዘለቀ በሰማው ነገር እጅግ ደነገጠ። እንዲህ አይነት ምላሽ በፍጹም አልጠበቀም ነበር። ሽማግሌው ይቆጣሉ ወይም ያዝናሉ ብሎ ጠብቆ ነበር። ነገር ግን የእርሳቸው ምስጋና ከቁሳቁስ በላይ መሆኑን ሲረዳ ሕሊናው ወቀሰው። በሽማግሌው ንጹህ ልብ ተሸነፈ። በዛች ሌሊት ዘለቀ እንቅልፍ አጣ። የአባ ገብሬ ቃል በጆሮ ላይ ያቃጭል ነበር። እኔ ይህንን ሁሉ ሀብት ይዤ ደስተኛ አይደለሁም፣ እሳቸው ግን በባዶ ሳህን አመሰገኑ እያለ ራሱን ወቀሰ። በነጋታው ጠዋት ፀሐይ ከመውጣቷ በፊት ዘለቀ ያንኑ ሳህን በተለያዩ ምርጥ ምግቦች፣ እህሎች፣ ቅቤና ማርን እና በወርቅ ሳንቲሞች ሞልቶ ወደ አባ ገብሬ ጎጆ ተመለሰ። ሽማግሌው ደጃፍ ላይ ሲደርስ ተንበርክኮ ይቅርታ ጠየቃቸው። አባ ገብሬ ሆይ ይቅር በሉኝ፣ እውነተኛ ደስታና ምስጋና እንደሆነ ያስተማሩኝ እርሶ ኖት። ዛሬ በዓይኔ አየሁ። ምስጋና በእውነት ባዶን ሳህን ይሞላል። አባ ገብሬም በፈገግታ እንዲህ አሉት፣ ልጄ ሆይ ባዶ ሳህን ይዘህ ካላመሰገንክ የሞላ ሳህን ቢሰጥህም ፈጽሞ ደስተኛ አትሆንም። ምክንያቱም እውነተኛ ደስታ የሚመነጨው ካለን ነገር ሳይሆን ከልባችን ነው አሉት። ውድ የቻናላችን ተከታታዮች ከዚህ ታሪክ የምንማረው ታላቅ ቁም ነገር አለ። ብዙ ጊዜ በሕይወታችን የጎደለንን ነገር በመቁጠር ጊዜያችንን እናጠፋለን። ነገር ግን ልክ እንደ አባ ገብሬ ባለችን ነገር ማመስገን ስንጀምር ሕይወታችን በበረከት መሞላት ይጀምራል። አሁን ያላችሁበት ሁኔታ ምንም ይሁን ምን ዛሬ ተመስገን ማለት ጀምሩ። ምስጋና የጠፋውን ይመልሳል፣ የጎደለውንም ይሞላል። ውድ ተመልካቾቼ የታሪኩን ፍሬ ነገር እንዳገኛችሁት ተስፋ አደርጋለሁ። የአባ ገብሬ ባዶ ሳህን ዛሬ የእናንተን የሕይወት ሳህን እንዲሞላው ምኞቴ ነው። ይህ ታሪክ ለእናንተ ምን አይነት ትምህርት ሰጣችሁ? በሕይወታችሁ ውስጥ አመሰግናለሁ፣ ተመስገን ማለት የለወጠላችሁ ነገር ሳለ በኮሜንት መስጫው ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን እድገት ትልቅ ድጋፍ ስለሆናችሁ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ በሰላም ቆዩልኝ። ከሰምፔር የልብ ታሪኮች ነበርኩ።